ሰላም ለሁላችሁም በድጋሜ በፊልም ሪካፕ ተመልሰናል። በዚህ ቪዲዮ ፔት የተሰኘውን የ2016 አስገራሚ የሽብር ፊልም ታሪክ አጠር አድርጌ ያቀርብላችኋል። ፊልሙ የሚጀምረው ሴት የተባለ ሰው በማለዳ በአላርም ድምፅ ሲነቃ ነው። ቁርሱን ከበላ በኋላ የእንስሳት መጠለያ ወደሚገኘው የሥራ ቦታው ይሄዳል። እዚያ ያሉትን ውሾች በጣም የሚወዳቸው ይመስላል። በየቀኑ በጥንቃቄ ይንከባከባቸዋል፣ ይመግባቸዋል። ቆይቶ ሴት በአውቶቡስ ወደ ቤቱ ሲመለስ ማስታወሻ ደብተር ላይ በምትጽፍ አንዲት ቆንጆ ሴት ትኩረቱ ይሳባል። ወዲያውኑ ወደ እሷ ጠጋ ብሎ ሆሊ በማለት በስሟ ሰላም ይላታል። እሷ ግን ስለማታውቀው ትገረማለች። ሴት በአንድ ሁለተኛ ደረጃ ትምህርት ቤት አብረው እንደነበሩና እሷ በጣም ታዋቂ ስለነበረች ሁሉም እንደሚያውቋት ይነግራታል። ሴት ደራሲ ነች ብሎ ይጠይቃታል። እሷ ግን ጸሐፊ ሳትሆን አስተናጋጅ ብቻ መሆኗን ትገልጽለታለች። ከአንድ የማይመች ንግግር በኋላ ሴት ለፍቅር ቀጠሮ ለመጠየቅ እድል ሳያገኝ ሆሊ ከአውቶቡሱ ትወርዳለች። በዚያም ምሽት ሴት ሆሊን በማህበራዊ ሚዲያ ፈልጎ የፌስቡክ ፕሮፋይሏን ያገኛል። እሷም የፍቅር ጓደኛ እንደሌላት ይረዳል። በሚቀጥለው ቀን ጠዋት በስራ ቦታው ሴት የጥበቃ ሰራተኛውን ኔትን የሚወዳትን ሴት እንዴት ማማለል እንደሚችል ይጠይቀዋል። ኔት እንዲህ ያለውን የግል ጉዳይ ለማውራት ያን ያህል ቅርብ ስላልሆኑ ቢበሳጭም ለሴት በራስ መተማመን ይኑር የሚል ምክር ይሰጠዋል። ቆይቶ ሴት በስራ ላይ ያለ በእንስሳት መጠለያ ተቋም ውስጥ ወደ አንድ የተተወ ክፍል የሚወስድ በር ሲያይ አንድ እንግዳ ነገር ያስተውላል። ወደ ቤት እንደተመለሰም በድጋሜ የሆሊን ፕሮፋይል መከታተል ይጀምራል። የምትወዳቸውንና የምትጠላቸውንም ነገሮች ሁሉ ይመዘግባል። በነጋታው ጠዋት ሴት ከሆሊ ጋር እንዴት ማውራት እንዳለበት ልምምድ ያደርጋል። ቀጥሎም ከፕሮፋይሏ ላይ አድራሻውን አግኝቶ እሷ ወደምትሰራበት ምግብ ቤት ይሄዳል። ሆሊ ትዕዛዝ ለመቀበል ስትመጣ ሴት በአውቶቡስ ውስጥ ስለመገናኘታቸው ያስታውሳታል። ነገር ግን እሷ ፈጽሞ እንደማታውቀው አጥብቃ መንገሯ ያስደነግጠዋል። ሁኔታው ወዲያውኑ ወደማይመች ድባብ ይቀየራል። እሱም ጸጉሯን ያደንቃል። ይህም ጭንቀቷን ይበልጥ ይጨምረዋል። ቆይቶ ሴት ምግቡን እየበላ እያለ ሆሊ ሌላ የሚፈልገው ነገር ካለ ለመጠየቅ ወደሱ ትመጣለች። እሱም አጋጣሚውን ተጠቅሞ የምትወደው ዘፋኝ ኮንሰርት ላይ አብረው እንዲሄዱ ይጠይቃታል። ሆሊ ግን የፍቅር ጓደኛ እንዳላት በመግለጽ ጥያቄውን በቁርጥ ውድቅ ታደርጋለች። ሴት ይህንን ለማመን ፈቃደኛ አይሆንም። ስለዚህ በሁኔታው በግልጽ የተረበሸችው አስተናጋጅ ደረሰኙን ጠረጴዛ ላይ ጥላ ትሄዳለች። ምሽት ላይ ሆሊ ከስራ መልስ ወደ ቤቷ ስትሄድ እናያለን። ነገር ግን አንድ ሰው እየተከታተላት እንደሆነ ይሰማታል። ተከታዩም ሌላ ማንም ሳይሆን ሴት እንደሆነ እንረዳለን። ሆሊ በፍጥነት ወደ ቤቷ ትገባለች። እዚያም የክፍል ጓደኛዋን ክሌርን ሰላም ብላ ስለዚያ አስፈሪ ሰው ትነግራታለች። ከዚያም ሆሊ ከቀድሞ ፍቅረኛዋ ኤሪክ ሰክሮ የተደወለ ስልክ ይደርሳታል። ሊያገኛት ቢፈልግም እሷ ግን እምቢ ብላ ስልኩን ትዘጋዋለች። ቆይቶ ሁለቱ ጓደኛሞች አብረው ሲጠጡ እናያለን። በዚህ መሃል ክሌር ሆሊ ኤሪክን ይቅር እንድትለውና ያለፈውን እንድትረሳ ትመክራታለች። ሆሊ ግን ይህን ማድረግ እንደማትችል ትናገራለች። በሚቀጥለው ቀን ጠዋት ሆሊ ስራ ስትደርስ አንድ ሰው የኔ ሁኚ የሚል ካርድ ያለበት የጽጌረዳ እቅፍ አበባ እንደላከላት ስታይ ትደነግጣለች። አመሻሽ ላይ ኤሪክ ወደሚሰራበት መጠጥ ቤት ትሄዳለች። እሱም ትላንት ማታ ሰክሮ ስለደወለላት ይቅርታ ይጠይቃታል። አበባ እንዳይልክላት ትነግረዋለች። እሱ ግን እንዳላከ ይነግራታል። ይህም ሆሊን በድንጋጤ ውስጥ ይተዋታል። ኤሪክ በድጋሜ እንዲታረቁ ይጠይቃታል። ነገር ግን ቀደም ሲል ስለ ካዳት ሆሊ የምታመነታ ትመስላለች። በድንገት ሴትም ወደ መጠጥ ቤቱ ይመጣል። ንግግራቸውን ለመስማትም በአቅራቢያቸው ባለ ጠረጴዛ ላይ ይቀመጣል። ቆይቶ ሆሊ ከመጠጥ ቤቱ ወጥታ ማስታወሻ ደብተሯ ላይ የሆነ ነገር ስትጽፍ ሴት ቀርቦ ወሬ ይጀምራል። ከዛም አበባውን የላከው እሱ መሆኑን በሚያስደነግጥ ሁኔታ ይነግራታል። በዚህ ጊዜ ሆሊ በቁጣ ተሞልቷ ምን እንደሚፈልግ ትጠይቀዋለች። እሱ ስሜቱን ለመግለጽ ቢሞክርም የተናደደችው ሆሊ በጥፊ መታው ወደ መጠጥ ቤቱ
ትመለሳለች። እሱ ማስቸገሩን ሲቀጥል ሆሊ ኤሪክን ትጠራዋለች። ኤሪክም ወዲያውኑ ደርሶ ሴትን ክፉኛ ይደበድበዋል። ከዚያም ኤሪክ ሰውየውን ከመጠጥ ቤቱ አውጥቶ ይጥለዋል። ሴት ግን የሆሊ ማስታወሻ ደብተር ውጭ ወድቆ ሲያይ በደስታ ይፈነጥዛል። ወደ ቤት እንደተመለሰ ሴት ማስታወሻ ደብተሩን ማንበብ ይጀምራል። እዚያም ውስጥ የሆሊን እጅግ ጥልቅ ምስጢሮች ይረዳል። አንዳንዶቹም በጣም ያስደነግጡታል። በሌላ በኩል ሆሊ ማስታወሻ ደብተሯ በመጥፋቱ ክፉኛ ተጨንቃለች። ጭንቀቷንም ለክሌር ታጋራታለች። በነጋታው ሴት በስራ ቦታው ያለው ምስጢራዊ ክፍል ይመረምራል። ብዙም ሳይቆይ ወደ ምስጢራዊ ምድር ቤት የሚወስድ መክፈቻ ያገኛል። በሚቀጥሉት ቀናት በኢንተርኔት ባዘዛቸው መሳሪያዎችና በዊኪሃው መመሪያ በመታገዝ በምድር ቤቱ ውስጥ የብረት ጎጆ ሲሰራ እናያለን። ስራውን እንደጨረሰ ለውሾች የሚሆን ማደንዘዣ ወስዶ በራሱ ላይ በመሞከር ወዲያውኑ ራሱን እንዲስት ያደርገዋል። ታሪኩ ከጥቂት ቀናት በኋላ ወዳለው ጊዜ ይሸጋገራል። ሆሊ ዘግይቶ ወደ ቤቷ ስትመለስ አንድ ሰው እየተከተላት እንደሆነ ይሰማታል። ተከታዩ ሴት መሆኑን እናያለን። ሆሊ ግን ድንገት የቃሪያ ስፕሬይ አውጥታ ሰውየውን ትረጨዋለች። ሆኖም ሰውየው ምስኪን የጎዳና ተዳዳሪ ሆኖ ይገኛል። በድንጋጤ የተዋጠችው ሆሊ ትሮጣለች። ሴት ደግሞ ሁሉንም ነገር ከጥላ ውስጥ ሆኖ ይመለከታል። ብዙም ሳይቆይ ሆሊ ወደ ቤቷ ትመለሳለች። ነገር ግን ሴት በመስኮት በኩል ሰብሮ ለመግባት ጊዜ አይፈጅበትም። ሆሊ መታጠቢያ ቤት እያለች ድምፅ ትሰማለች። ክሌር ነሽ ብላ ብትጠይቅም መልስ አታገኝም። ቀጥሎም ልትተኛ ወደ አልጋዋ ትሄዳለች። ነገር ግን ቆይቶ ሴት የሆሊን አካል በትልቅ ሳጥን ውስጥ አጭቆ በድብቅ ወደ ስራ ቦታው ይዞ ይመጣል። ነገር ግን ምን እያደረገ እንደሆነ በሚጠይቀው በኔት ይያዛል። ሴትም በፍጥነት አለቃዬ የሌሊት ዕቃ እንድታደርስ አዞኝ ነው የሚል ሰበብ ይፈጥራል። በሚቀጥለው ትዕይንት ሆሊ ስትነቃ ራሷን ግማሽ እርቃኗን ሆና ጎጆ ውስጥ ታስራ ታገኘዋለች። ይህም በከፍተኛ ድንጋጤ ውስጥ ይከታታል። ግራ የተጋባችው ልጅ ቁልፉን በኃይል ለመክፈት ብትሞክርም ጥፍሯን ከመስበር ውጪ ምንም ሊሳካላት አልቻለም። በፍርሃት ብትጮህም ጩኸቷ በውሾች ጩኸት ስለተዋጠ ማንም ሊሰማት አልቻለም። በሚቀጥለው ቀን ጠዋት ሴት ለሆሊ ሽንት ቤት እንድትጠቀምበት ገንዳ ይዞላት ወደ ምድር ቤቱ ይመጣል። እሷ ግን በከባድ ስድብ ትቀበለዋለች። ሰውየው ይህንን የሚያደርገው ለራሷ ደህንነት እንደሆነ ቢናገርም ምንም አይነት ምግብ ሳይተውላት ጥሏት ይሄዳል። ታሪኩ ከጥቂት ቀናት በኋላ ወዳለው ጊዜ ይሸጋገራል። ሆሊ ተዳክማና ተጎሳቁላ እናያታለን። ሴትም ጥቂት ምግብና ውሃ ያመጣላታል። እሷም እግሩን አቅፋ እንዲተዋት በለቅሶ ብትማጸነውም እሱ ግን ሁኔታው ለሱም ከባድ እንደሆነና በመካከላቸው የተወሰነ ገደብ ሊኖር እንደሚገባ ይነግራታል። እሱ ከሄደ በኋላ የሆሊ አእምሮ መቃዠት ይጀምራል። በዚህም የክፍል ጓደኛዋን ክሌርን በምናቧ ታያለች። ክሌር ሴት መግደሉ እንደማይቀር ትነግራታለች። ምንም ለማድረግ እንዳሰበችም ትጠይቃታለች። በዚህ የማይረባ ፋይዳ ቢስ ሰው ዝም ብለሽ ትሸነፊ ነው በማለትም ሆሊን ለማበሳጨት ትሞክራለች። በንጋታው ሴት ወደ ምድር ቤቱ ተመልሶ እሷን የመድፈር ፍላጎት እንደሌለውና ሊገድላትም እንደማይፈልግ ይነግራታል። ይህን ሁሉ የሚያደርገው እሷን ለማዳን እንደሆነና ለሱ ልዩ ሰው መሆኗን ይገልጽላታል። ሴት ሆሊ በውጭ የምታሳየው ማንነትና እውነተኛ ማንነቷ የተለያየ መሆኑን ያምናል። ስለዚህ እውነተኛዋን ሆሊን አውጥቶ ለማዳን እድል ካለ ማየት እንደሚፈልግ ይነግራታል። ቆይቶ ሴት ከምድር ቤቱ ሲወጣ ኔት ያገኘዋል። በተከለከለው ቦታ በድብቅ እየገባ እንደሆነም በቁጣ ይጠይቀዋል። ሴት እንዳልገባ
እንደገባ በመካድ ወደ ስራው ይመለሳል። በዚህ መሃል በምድር ቤቱ ውስጥ ሆሊ በምናቧ ካየቻት ክሌር ጋር በድጋሚ ስታወራ እቅዷ መጠበቅ መሆኑን ትገልጻለች። በነጋታው ጠዋት ሴት የሆሊን ማስታወሻ ደብተር ይዞ ወደ ምድር ቤቱ ይመለሳል። በዚህ ጊዜ የተናደደችው ሆሊ ሌባ ስትል ትጠራዋለች። እሱ ግን በረጋ መንፈስ ስለ ፍቅር የጻፈቻቸውን ክፍሎች ካነበበ በኋላ አዝኖላት እንደነበር ይነግራታል። በመቀጠልም ሴት በድንገት እነዚህን ቀናት ክሌር እንዴት ናት ብሎ ይጠይቃታል። ሆሊም በድንጋጤ በረዶ ትሆናለች። እሱም አንዳንድ ጊዜ ወደ ክፍሉ ከመግባቱ በፊት በሁለት ድምፅ ስታወራ እንደሚሰማትና ይህም መጀመሪያ ላይ አስፈርቶት እንደነበረ ይነግራታል። አሁን እዚህ አለች ብሎ ይጠይቃታል። ሆሊም ክሌርን በቀጥታ ከሴት ጀርባ ታያታለች። ነገር ግን የለችም ብላ ትክዳለች። በአስደንጋጭ ሁኔታ ሴት ክሌር የሚባል ሰው እንደሌለና እሷ የሆሊ የቅየት ውጤት ብቻ መሆኗን ይነግራታል። ሆሊና ኤሪክ በአንድ ወቅት ሊጋቡ ታይተው እንደነበር፣ ነገር ግን ኤሪክ ከሆሊ የቅርብ ጓደኛ ከእውነተኛዋ ክሌር ጋር በመማገጥ ሲከዳት ነገሮች ወደ ተበላሸ አቅጣጫ መሄዳቸው ይገለጣል። ትዕይንቱ ወደ ኋላ ተመልሶ ሁለቱ ጓደኛሞች በአንድ ምሽት ወደ ቤት ሲመለሱ ያሳያል። በዚህ መሃል ሆሊ ስለ ክህደቷ የቅርብ ጓደኛዋን ትጠይቃታለች። ክሌርም በወቅቱ ሰክረው እንደነበርና ድርጊቱም ምንም ትርጉም እንደሌለው በመፍራት ለማስረዳት ትሞክራለች። ሆሊ ግን በከፍተኛ ቁጣ ተሞልታ መኪናውን ያለ ጥንቃቄ በመንዳት ከባድ አደጋ እንዲደርስ ታደርጋለች። ሁለቱም ከአደጋው በሕይወት ቢተርፉም ሆሊ በአስደንጋጭ ሁኔታ ከሰውነቷ ላይ የመስታወት ብርባሪ አውጥታ የክሌርን ዓይን ትወጋለች። ይህም ወዲያውኑ ለሞት ይዳርጋታል። በአሁኑ ጊዜ ሴት ይህን ሁሉ ታሪክ ለሆሊ ይነግራታል። እሷ ግን ጸሐፊ መሆኗንና የጻፈችውም ሁሉ ልብ ወለድ እንደሆነ ትከራከራለች። ሴት ግን ወዲያውኑ ወደ ፖሊስ ያልሄደው ለዚህ እንደሆነና እርግጠኛ ለመሆን ለጥቂት ቀናት ይከታተላት እንደነበር ያስረዳታል። በሌላ አስገራሚ መጋለጥ ሆሊ በእውነቱ ተከታታይ ነፍሰ ገዳይ መሆኗን እንረዳለን። ሴትም እሷ ምሽት ላይ ወደ ቤቷ ስትመለስ የፈጸመቻቸውን ተከታታይ አሰቃቂ ግድያዎች በዓይኑ ተመልክቷል። ይህ ሁሉ ሆኖም ሴት እሷን የቆለፈባት ለማዳንና በሌሎች ላይ ጉዳት እንዳታደርስ ለመከላከል እንደሆነ አጥብቆ ይናገራል። ሆሊ በዚህ ንግግር ልቧ የተነካ ትመስላለች። በከፍተኛ መማጸንም እንዲያድናት ትጠይቀዋለች። ሴት ከወጣ በኋላ ክሌር በድጋሚ ትታያለች። ሆሊ ላሳየችው የኦስካር ሽልማት የሚያስገኝ ትወና ብቃትም ታጨበጭብላታለች። ይህም ሴት እሷን ለማዳን እድል አለ ብሎ እንዲያምን ለማድረግ የተደረገ ተውኔት ብቻ መሆኑ ይገለጣል። በነጋታው ሴት ወደ ምድር ቤቱ ተመልሶ ለምን ያንን ሁሉ ግድያ እንደፈጸመችና በክሌር ግድያ ብቻ ለምን እንዳልቆመች ይጠይቃታል። እሷም ዝም ብላ ስለምችል ብቻ የሚል መልስ ትሰጠዋለች። ከዚያም በድንገት ራሷን በጎጆ ብረት ላይ በመምታት በደም ትጨማለቃለች። እንዲፈታትም ትጠይቀዋለች። እዚህ ምድር ቤት ውስጥ ራሷን ካጠፋች የሱም ሕይወት እንደሚያበቃና የሱ የጣት አሻራ በቦታው ሁሉ መኖሩን በመግለጽ ታስጠነቅቀዋለች። ይህ ነገር ሴትን ስለሚያስፈራው በዝምታ ወደ ስራው ይመለሳል። እዚያም አለቃው ወደ ቢሮ ይጠራዋል። ሴት ቦታውን በአግባቡ እያጸዳ እንዳልሆነና ላለፉት 2 ቀናት እንዳልታየ ኔት ሪፖርት እንዳደረገበት ይነግረዋል። አለቃውም የዲሲፕሊን ማስጠንቀቂያ በመስጠት ስራውን ማዘግየቱን ከቀጠለ እንደሚባረር በቁጣ ያስጠነቅቀዋል። ሴት ስራውን ማጣት ስለሚፈራ እንዲህ ያለ ነገር ዳግመኛ እንደማይፈጠር ቃል ይገባል። በሚቀጥለው ቀን ሴት በተተወው ክፍል ውስጥ ወደ ምድር ቤቱ ይገባል። ይህንንም ኔት እንደገና ያስተውላል። ሴት ወደ ሆሊ ቀርቦ ባለፈው ጊዜ ራሷን በመምታት ላሳየችው ድርጊት እንደ ቅጣት አንድ ቸኮሌት ብቻ ይሰጣታል። ሊሄድ ሲል ሆሊ እሱን ማታለል ትጀምራለች። ትላንት ማታ የባህር ዳርቻ ባለ ቤቴ ውስጥ አብረው ሲኖሩ በህልሟ እንዳየች ትነግረዋለች። በህልሟ ደስተኞች እንደነበሩና ምናልባትም
መሆን ያለበት እንዲህ ሊሆን እንደሚችል ትገልጽለታለች። ይህም በመጨረሻ የሴትን ልብ ስለሚያለሰልሰው ከሽያጭ ማሽን መክሰስ ሊያመጣላት ይስማማል። ከዚያም ሴት ክፍሉን ጥሎ ይወጣል። የሆነ ችግር እንዳለ የጠረጠረው ኔት የተተወውን ክፍል በር ይከፍታል። ይህም ወዲያውኑ ወደ ምስጢራዊ ምድር ቤት ያመራዋል። እዚያም ሆሊ ጎጆ ውስጥ ታስራ ሲያይ አይኖቹ በድንጋጤ ይፈጣሉ። እሱን በማየቷ ተደስታ ጊዜ እንዳያባክንና ቁልፉን የሚሰብርበት ነገር እንዲፈልግ ትማጸነዋለች። ኔት ቁልፉን ለመክፈት አጥብቆ ይሞክራል። ነገር ግን በሚያሳዝን ሁኔታ ሴት መክሰስ ይዞ ይመለሳል። ኔትንም በማየቱ ይደነግጣል። በሚገርም ሁኔታ ግን ሆሊ ሴትን አይታ ኔትን እንዲገለው በምልክት ታሳየዋለች። ሴት ቢያመነታም ሆሊ ለኔት እውነተኛ ፍቅር መስዋዕትነት ይጠይቃል እያለች ማውራት ሲጀምር ሴት ወዲያውኑ ኔትን በጭንቅላቱ ላይ መጥቶ በተደጋጋሚ በቢላዋ ይወጋዋል። ምንም እንኳን ጥቃቱ ከባድ ቢሆንም ኔት ግን በሕይወት ነበር። ስለዚህ ሆሊ ሴት በኮንክሪት ድንጋይ እንዲጨርሰው ትገፋፋዋለች። ሴት መጀመሪያ ላይ ቢያመነታም በእሷ ግፊት በመጨረሻ ተሸንፎ የድሃውን ሰው ጭንቅላት በመጨፍለቅ ይገለዋል። ሴት በፈጸመው ድርጊት ክፉኛ ይሰበራል። ሆሊ ግን ታረጋጋዋለች። አስክሬኑንም እንዴት መደበቅ እንዳለበት መመሪያ ትሰጠዋለች። ሴትም ትዕዛዟን ተቀብሎ ማንነቱ እንዳይታወቅ የሟቹን ጥርሶችና የጣት አሻራዎች ያስወግዳል። ከዚያም አስክሬኑን ቆራርጦ በመጠለያ ውስጥ ላሉት ውሾች ይመግባቸዋል። የቀረውንም ያቃጥላል። ሆሊም ምን ማለት እንዳለበት ታስተምረዋለች። በዚህም መሰረት ሴት ለአለቃው ደውሎ ኔት እኔን ኃላፊ አድርጎኝ ሄዶ አልተመለሰም ብሎ ይዋሻል። ቆይቶም የጥፋቱን የመጨረሻ ምልክት ለማጥፋት ጥርሶቹን በአቅራቢያው በሚገኝ ወንዝ ውስጥ ይጥላቸዋል። ከዚህ ድርጊት በኋላ ሴት በፈጸመው ድርጊት በጸጸት ይዋጣል። ሆሊ ግን በቀዝቃዛ መንፈስ ከጊዜ በኋላ እየቀለለ ይሄዳል። የመጀመሪያው ሁል ጊዜ ቢሆን ከባዱ ነው ትለዋለች። ሴት ነገሩ በድንገተኛ አደጋ የሆነ መሆኑን አጥብቆ ቢናገርም እሷ ግን ሁለታችንም አንድ ነን፣ ለዚህ ተግባር የተፈጠርነን በማለት አሰማም። ሴት ምንም ምርጫ እንዳልነበረውና ያደረገው ነገር ሁሉ ሆሊ ተጨማሪ ወንጀሎችን እንዳትፈጽም ለመታደግ እንደሆነ ይከራከራታል። እንድትለወጥና እሱም ከታሰረችበት ሊያወጣትና አብረው እንዲኖሩ ይለምናታል። በዚህ ቅጽበት ሆሊ እሱን ለማባበል ትሞክራለች። ሴት ግን ግስጋሴዋን ባለመቀበሉ እሱን እንደማይወዳት ትከሰዋለች። ሴት እንደሚወዳት አጥብቆ ቢገልጽም ሆሊ ግን በጣም መበሳጨቷ እሱን ከመሬት በታች ካለው ክፍል እንዲወጣ ያደርገዋል። በሚቀጥለው ትዕይንት አንድ መርማሪ ስለ ኔት መጥፋት ሴትን ለመጠየቅ ወደ መጠለያው ይደርሳል። ሴት ኔት በዛች ምሽት ስልክ እንደተደወለላትና ሊያገኝ እንደሄደ እሱንም በኃላፊነት ትቶት እንደሄደ ይናገራል። ሆኖም ግን በዛች ምሽት ከህንፃው የወጣ ሰው እንደሌለና የኔት የስልክ መዝገብ ደግሞ ምንም አይነት ጥሪ እንደማያሳይ መርማሪው በሴት ንግግር ውስጥ ያሉ ክፍተቶችን ወዲያውኑ ያስተውላል። ሴት በጣም ሰላማዊና ንጹህ ለመምሰል ቢሞክርም ይህን ሁኔታ ግን ለረጅም ጊዜ ሊቀጥልበት እንደማይችል ግልጽ እየሆነ ይመጣል። ከጥቂት ጊዜ በኋላ ሴት ሆሊን ሊመግባት ወደ ቤዝመንቱ ይሄዳል። እሱ ግን ቀደም ሲል ያደረገችለትን የፍቅር ጥሪ ውድቅ ስላደረገባት አሁንም እንደተቆጣች በመሆኗ ምግብ ለመብላት ፈቃደኛ ሳትሆን ትቀራለች። ይህ ሁኔታ ለቀናት ይቀጥላል። ሴትም ምን ሆነሻል ብሎ ሲጠይቃት እሷ ግን እሱን ሊያድነው ወይም የሚፈልገውን ነገር ሊሰጣት እንደማይችል በቅዝቃዜ ትነግረዋለች። ሴት ምንድነው የምትፈልጊው ብሎ ሲጠይቃት እሷም የእውነተኛ ፍቅር ማስረጃ እንደምትፈልግ ገልጻ ከጣቶቹ አንዱን ቆርጦ እንዲሰጣት ትጠይቀዋለች። ሴት በዚህ ጥያቄ ደንግጦ ወዲያውኑ እምቢ ይላል። ይህ ደግሞ ሆሊ እሱን
በስነ ልቦና የበለጠ እንድትጫወትበት በር ይከፍትለታል። በመጨረሻ ለኔ ሁልጊዜም ከጎኔ የምትቆመው አንተ ብቻ እንደሆን ካስቤ ነበር ትለዋለች። ሴት ጥሏት ሊወጣ ሲል ለአንተ እንደ ቤት እንስሳ ብቻ ከሆንኩ ዳግመኛ ተመልሰ እንዳትመጣ ስትል በምሬት ትናገረዋለች። በኋላ ላይ ሴት በንግግሯ በጥልቅ እንደተነካ እናያለን። ስለዚህም ከረጅም ትንታኔ በኋላ ቢላዋ ይዞ በድጋሚ ወደ ቤዝመንቱ ይመለሳል። ሆሊ በተጣመመ ደስታና እርካታ እየተመለከተችው እሱ የገዛ ጣቱን በከፍተኛ ስቃይ መቁረጥ ይጀምራል። ሆኖም ጣቱን ቆርጦ እንዳበቃ ሆሊ ወዲያውኑ ቢላውን ነጥቃ የጓሮውን በር ካልከፈተላት የገዛ ጉሮሮዋን እንደምትቀላው ትዝትበታለች። ሴት በድንጋጤ ተውጦ ሳይወድ በግዱ በሩን ይከፍትላታል። እሷም ነፃ ትወጣለች። ከዚያም ሆሊ ወደሱ ቀርባ አንተ አድነኛል፣ ለዚህ ነው የምወድ ትለዋለች። በስሜት ትስመዋለች። ነገር ግን በድንገት የሴትን ጉሮሮ በቢላዋ ትቀደዋለች። በዚህ ቅጽበት ሆሊ የክሌርን ራዕይ በድጋሚ ታያለች። ክሌርም በሩን የምትከፍትላት ትመስላለች። ከጥቂት ጊዜ በኋላ ትዕይንቱ ሲቀጥል ሆሊ ወደ ኤሪክ ተመልሳ ሁለቱ በደስታ አብረው ሲኖሩ ይታያሉ። ጥንዶቹ ቁርስ እየበሉ ሳለ ሆሊ አሁን የታወቀች ጸሐፊ መሆኗንና በገዛ ሕይወቷ ታሪክ ላይ የተመሰረተ መጽሐፍ እንዳሳተመች እንረዳለን። በዚያው ቅጽበት በኤሪክ ስልክ ላይ መልእክት ይመጣል። ሆሊ ስልኩን ስታየው አሁንም በድጋሚ እየካዳት እንደሆነ ትረዳለች። ከዚያም ወደ አንዱ ቢላዋ ተመልክታ እሱን የመግደል ሐሳብ ለአፍታ በውስጧ ይመላለሳል። ሆኖም በመጨረሻ ስሜቷን ተቆጣጥራ ስልኩን ትሰጠዋለች። በኋላም ሆሊ ወደ አንድ የተተወ መጋዘን ትጓዛለች። እዚያም አንድ ሰው ታስሮበት ወደሚገኝ ቤት ትቀርባለች። ጠዋት ላይ ኤሪክን ልትጎዳው እንደነበር ነገር ግን ስለሱ በማሰቧ ራሷን እንደገታች በረጋ መንፈስ ትነግረዋለች። በዚህ ጊዜ በቤት ውስጥ የታሰረው ሰው ሌላ ማንም ሳይሆን ሴት መሆኑን እንረዳለን። አሁን ላይ ሴት ማየትም ሆነ መናገር ስለማይችል በአሰቃቂ ሁኔታ ተጎሳቅሏል። ሆሊ ሰዎችን መግደሏን ያቆመች ይመስላል። ይልቁንም ያንን ሁሉ የግድያ ፍላጎቷን በሴት ላይ እየተወጣችበት ነው። በመጨረሻም ሴት ሆሊን ማዳን ቢችልም ይህ ግን የራሱን ነፃነትና ሕይወት በከፍተኛ ሁኔታ መስዋዕት አድርጎ ነው። የፊልሙ ታሪክም በዚህ ላይ ይጠናቀቃል። ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።